ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እዚህ ጋር የምትመለከቱት እንግዲህ ቤተክርስቲያን ላይ እጣን ይጨሳልና ለምን ይመስላችኋል እጣን የሚጨሰው? ዱዓ የሚያደርጉት ወደ አምላክ ዱዓ የሚያደርጉት ነገር በእጣኑ በኩል ነው የሚሄደው ብሎ ነው የሚያምኑት። ይሄን ቪዲዮ አዳምጡና እስቲ ሐሳብ እንሰጣለን። እጣን ዋና ዓላማው ጸሎታችን ሁሉ የሚያርገው በእጣን ነው። እንደሰማችሁት ምን አለ? እጣን ዋና ዓላማው ጸሎታችን ሁሉ የሚያርገው በእጣን ነው አለ። እዛ ሲደርስ ጥያቄያችሁ ሲሆን ይችላል። እዛ ሲደርስ ያለውን ሁሉ ነገራችሁ እኮ ነው። እዚህ መጽሐፍ ቅዱስ ላይ እና ራእይ ምዕራፍ 8 ላይ የሚከተለው ይናገራል። ሌላ መልአክም መጣ ይላል። እንግዲህ እዛ መላእክቶች ናቸው። እንግዲህ ለቅዱሳን ሁሉ ጸሎት እንዲያሳርገው ብዙ እጣን ተሰጠው ይላል። ዱዓ የሚደረገው ነገር እንዲሄድ እጣን ተሰጠው። እዛም ይጨሳል እኮ እዚህ አይደለም፣ እዚህ ብቻ እዛም ይጨሳል። ከዛ እንቀጥል ቆይ ምን እንደሚፈጠር ለቅዱሳን ሁሉ እንዲያሳርገው ብዙ እጣን ተሰጠውና የእጣኑ ጢስም አለ። የእጣኑ ጭስ የሚጨሰው እጣን ማለት የሱ ጭስም ከቅዱሳን ጸሎት ጋር ከመላእኩ እጅ ወደ እግዚአብሔር ፊት አደረገ። እጭሱ አለ አይደል? እጣን አለ እዛም ይጨሳል። ሲጨስ የሰዎቹ ዱዓና እዛም ያለው እጣን አብሮ ይጨሳል ወደ አምላክ ማለት ነው። በጣም በኩል ነው ወደ አምላክ። የምራችሁን ነገር እየቀለዳችሁ ነው? የምራችሁ ነው? እኔ ጥያቄ ለክርስቲያኖች የምር ነው። ይሄ አሁን ጥያቄ አይደለም። ጥያቄ እዚህ ጋር የምራችሁን ነው ወይ ነው? አምላክ የምር በጨስ ነው የሚያዳምጣችሁ? በነገራችን ላይ ለእግዚአብሔር ለብቻው የሚጨስለት እጣን አለ። ማንም ሰው ያንን እጣን ቢያጨስ ማለት ነው ከፍተኛ ቅጣት ነው የሚጠብቀው። እዚህ ጋር ቴሌግራም ላይ ጽፌላችኋለሁ፣ ሄዳችሁ አንብቡ። ባዮ ላይ ሊንክ አለ፣ ስትጫኑ ያደርሳችሁ፣ ወይም ደግሞ በዚህኛው ሰርች ካረጋችሁ ታገኛላችሁ።